ሰላም እንዴት ናችሁ? ቪዲዮን ከመጀመራችሁ በፊት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንለፍ። ታሪካችን የሚጀምረው ሁለት የትምህርት ቤት አውቶቡሶች ሙሉ ተማሪዎችን ጭነው በሰላማዊ መንገድ ሲጓዙ ነው። ተማሪዎቹ እየሳቁና በትራስ እየተመታቱ ይጫወታሉ። ሚቺኮ የተባለችው ልጅ ግን ለብቻዋ ደብተር ላይ ግጥም ትጽፋለች። በዚህ መሃል ብዕሯ መሬት ላይ ይወድቅባትና ለማንሳት ዝቅ ትላለች። ልክ እሷ ዝቅ ባለችበት ቅጽበት አንድ የማይታይ ገዳይ ንፋስ መጥቶ ሁለቱንም አውቶቡሶች ከተማሪዎች በአግድም ለሁለት ይሰነጥቃቸዋል። ሚቺኮ ቀና ስትል የምታየው ነገር የሚቀፍ ነው። የአውቶቡሱ ጣራ ተነስቷል። ጓደኞቿ በሙሉ ወገባቸው ላይ ለሁለት ተቆርጠው አልቀዋል። እሷ ዝቅ ብላ ስለነበር ብቻ ተረፈች። በድንጋጤ ከአውቶቡሱ ወርዳ ስትሮጥ ሌላኛው አውቶቡስ ላይ የነበሩትን በተመሳሳይ ሁኔታ ተቆርጠው መሞታቸውን ታያለች። ሚቺኮ በደም ተለውሳ በድንጋጤ በጫካ ውስጥ ስትሮጥ ያገዳይ ነፋስ እንደገና ይከተላታል። መንገድ ላይ አራት ሴት ተማሪዎችን ታገኛለች። ንፋስ ሲመጣ አንዷን ይዛ መሬት ላይ ትወድቃለች። ሌሎች ሶስቱ ግን በንፋስ ተቆርጠው ይሞታሉ። ያዳነቻትም ልጅ ቢሆን ጥቂት ቆይታ በንፋስ ትሞታለች። ሚቺኮ እንደገና ብቸኛ ሆና ሽሽቷን ትቀጥላለች። ሚቺኮ በከፍተኛ ፍጥነት ስትሮጥ ቆይታ አንድ ወንዝ ጋር ትደርሳለች። እዛም በደም የተለወሰ ፊቷን ስትታጠብና የሞቱ ተማሪዎችን ልብስ ቀይራ ጉዞዋን ትቀጥላለች። ብዙ ከተጓዘች በኋላ አንድ የሴቶች ትምህርት ቤት ትደርሳለች። የሚገርመው እዛ ያሉ ተማሪዎች በሙሉ ያውቋታል። የሞተችው ጓደኛዋ አኪ በህይወት አለች። ሚቺኮ የሆነ ሁሉ ህልም መስሏት ግራ ተገብታ ታለቅሳለች። ሚቺኮና አኪ ክፍል ውስጥ ሆነው ትራስ እየተወራወሩ ሲጫወቱ ሪ የተባለችው ተማሪ እውነቱን ለመቀየር ያልተለመደ ነገር ማድረግ አለብሽ ስትል ትመግራታለች። ሚቺኮ ትራሱን አንስታ ወደ አኪ ስትወረውር በዛው ክስተት መምህሯ መሳሪያ ይዛ ብቅ ትላለች። ያለምንም ርህራሄ ተማሪዎችን መረሸን ትጀምራለች። አኪና ሌሎች ተማሪዎች በሙሉ በደም ተለውሰው ይወድቃሉ። ሚቺኮ ብቻዋን ተርፋ ስትሮጥ መምህሯ መትረቂሷን ደቅና ጸልይ፣ ክፍል ስለቀረሽ ትሞቻለሽ ትላታለች። በዚህ መሃል ሁለት ተማሪዎች ድንገት መጥተው ሚቺኮን ይዘው ያመልጣሉ። በሌላ ክፍል ውስጥ ቢሸሸጉ መምህሯ እዛም ደርሳ ያዳናቱን ልጆች አንድ ባንድ ትረሽናቸዋለች። ሪ በጥይት ተመታ የሞተች ሳለ ሩጭ እንዳይደርሱብሽ አምልጭ ብላ የመጨረሻ ምክሯን ትሰጣታለች። ሚቺኮ ከጥቂት ተማሪዎች ጋር ከትምህርት ቤቱ ብታመልጥም መምህሯ በመስኮት በኩል በጥይት ትደበድባቸዋለች። በመጨረሻም 5 ልጆች ብቻ ከትምህርት ቤቱ መውጣት ይችላሉ። አንዷ ልጅ ሁሉም ነገር በእጅሽ ነው፣ አንድ ነገር አድርጊ ስትላት ገዳይ ነፋስ በድጋሚ መጥቶ 5ቱንም ልጆች ይገድላቸዋል። አሁን ሚቺኮ ብቻዋን ትተርፋለች። በድንጋጤ ሮጣ ከተማ ትገባለች። እርዳታ ፍለጋ ወደ ፖሊስ ጣቢያ ትገባለች። በዛም ያለችው ፖሊስ ለምንድነው የትምህርት ቤቱ ዩኒፎርም የለበሽው ብላ ትጠይቃታለች። ሚቺኮ መስታወት ውስጥ ስታይ መልኳ ሙሉ በሙሉ ተቀይሮ ሌላ ሴት ሆናለች። ስሟም ኮ ይባላል። ቶም የተባለችው ፖሊስ ዛሬ ሰርግሽ ስለሆነ ደስ ሊልሽ ይገባል ብላ ትነግራታለች። ኮ በድንጋጤ ብትተርክም ቶም መኪና ውስጥ ጭና ሰርጉ ወደሚካሄድበት ቤተክርስቲያን ተወስዳታለች። ሰርጉ ቤት ውስጥ ያሉት ሰዎች በሙሉ ሴቶች ናቸው። ሁሉም በደስታ ይቀበሏታል። ኮ ልብሷን ልትቀይር ክፍል ስትገባ የሞተች መስሏት የነበረችው አኪ እዛ ታገኛታለች። ኮ በድንጋጤ ምን እየሆነ ነው ስትል አኪ በቀስታ ተረጋጊ፣ የምልሽን ብቻ አድርጊ፣ እየተከታተሉን ስለሆነ አሁን ማስረዳት አልችልም ትላታለች። አኪም የሰርግ ልብሷን እንድትለብስ ትረዳታለች። ይህ ክፍል ሚቺኮ ከትምህርት ቤት ህይወት ወጥታ ወደ ሌላ ማንነት ኮ ተቀይራለች። አኪ የሰርግ ልብሱን በሚቺኮ ላይ ወይም በኮ ላይ ካጠለቀች በኋላ ሌሎች ልጃገረዶች ወደ ክፍሉ ሲገቡ ድንገት ጥቃት ሰንዝራ ትገድላቸዋለች። ለሚቺኮም የተሰበረ የመስታወት ጠርሙስ በመስጠት ራስሽን ለመከላከል ተጠቀሚበት ትላታለች። ሚቺኮ የአበባ ዘለላ ከመያዝ ይልቅ የተሰበረውን መስታወት ይዛ ወደ ሰርጉ መድረክ ትሄዳለች። በቤተክርስቲያን ውስጥ ያሉ ሴቶች በሙሉ ያጨበጨቡ ይቀበሏታል። ነገር ግን ሙሽራው መቆም ያለበት ቦታ ላይ ያለው ትልቅ የሬሳ ሳጥን ነው። ሳጥኑ ሲከፈት በውስጡ ያለው ሙሽራ የሰው አካል ያለው ግን የአሳማ ራስ ያለው አስጠሊታ ፍጡር ነው። ሰዎቹ ሚቺኮ ሙሽራውን እንድትስመው ሲያስገድዷት በድንጋጤና በንዴት በያዘችው መስታወት አሳማውን ወግታ ትገድለዋለች። በዙሪያ ያሉትም ሴቶች እየወጋች ከአኪ ጋር ከዚያ ቦታ ታመልጣለች። ከቤተክርስቲያኑ አምልጠው ሜዳ ላይ ሲሮጡ አንድ ስፖርተኛ ሴት ሚቺኮን አስቁማ ኢዝሚ ብላ ትጠራታለች። ሚቺኮ መስታወት ውስጥ ስታይ መልኳ እንደገና ተቀይሯል። አሁን የማራቶን ሯጭ ሆናለች። በዙሪያው ያሉ ሰዎች ሁሉ ያውቋታል። ስሟ እየጠሩ ያደንቋታል። ኢዝሚ ግራ ቢገባትም በልጅነቷ በነጻነት ትሮጥ እንደነበር በማስታወስ ሩጫዋን ትቀጥላለች። በሩጫው መሃል ያ አሳማው ሰውና መምህራኑ በሞተር ሳይክል እየተከታተሉ ሊይዟት ይሞክራሉ። አብሯት የሚሮጡት ልጃገረዶች አንቺ ብቻ ነሽ ከዚህ ዓለም ማምለጥ የምትችይው በርቺ ይሏታል። ኦዝሚ ከመንገዱ ወጥታ ጫካ ውስጥ ትገባለች። እዚያም አንድ ጥቁር ዋሻ ውስጥ ትገባለች። በዋሻው ውስጥ እሷን የሚመስሉ ግን ፊታቸው በፀጉር የተሸፈነ ብዙ አስፈሪ ልጃገረዶችን ታያለች። ከልጃገረዶቹ አንዷ ኦዝሚ ልትገላት ስትል አኪ ደርሳ ታድናታለች።
አኪ ለኦዝሚ እኔ ሚቺኮ ነኝ ብላ ደጋግማ እንድትናገር ትነግራታለች። ስትናገርም መልኳ ወደ መጀመሪያ ማንነቷ ወይም ወደ ሚቺኪ ይመለሳል። አኪ እውነቱን ትገልጻለች። ይህ ዓለም እውነተኛ ሳይሆን የቪዲዮ ጌም ነው፣ አንቺ ደግሞ ዋናው ገጸ ባህሪ ነሽ ትላታለች። ከዚህ ምናባዊ ዓለም ለመውጣት አኪ በእጆቿ ላይ ያሉትን ሽቦዎች ነቅላ እንድትገላት ትማጸናታለች። ሚቺኮ እያለቀሰች ሽቦዎቹን ስትነቃቀል የአኪ አካል ለሁለት ተከፍሎ ትሞታለች። በዚህም ሚቺኪ ወደ እውነተኛ ዓለም የምትሸጋገርበት በር ይከፈታል። ሚቺኪ አኪን ገድላ ከምናባዊ ዓለም ስትወጣ ራሷን አንድ ምግብ ቤት ውስጥ ታገኘዋለች። በዚያም ያሉት ሰዎች በሙሉ ወንዶች ናቸው። ግድግዳው ላይ የተለጠፈ ማስታወቂያ ስታይ የእሷን 3 ማንነቶች ሚቺኪ፣ ኮና ኡዝሚ ምስል ትመለከታለች። ይህ ሁሉ ሁኔታ ቲኤ የሚባል የቪዲዮ ጌም እንደሆነና እሷም ጌሙ ውስጥ ያለች ገጸ ባህሪ መሆኗን ትረዳለች። አሁን ያለችበት ዘመን ወደፊት ሲሆን ዓለሙ በወንዶች ብቻ የሚመራና በጭካኔ የተሞላ ነው። ሚቺኪ በድንጋጤ ራሷን ስታ ትወድቃለች። ስትነቃም አንድ ትልቅ ስክሪን ፊት ለፊት የተቀመጠ ሽማግሌ ታገኛለች። ሽማግሌው በስክሪኑ ላይ በሚቺኪ ገጸ ባህሪ ጌሙን እየተጫወተ ነው። ሽማግሌው ከ15 ዓመት በፊት ትምህርት ቤት እያለሽ አደንቅሽ ነበር። ከሞትሽ በኋላ ያንቺንና የጓደኞችን ዲኤንኤ ወስጄ ነው እዚህ የስሪዲ ቅጆች የፈጠርኩት ይላታል። በዙሪያዋ ያሉት ግዑዝ አሻንጉሊት የሚመስሉ የራሷንና የአኪን ቅጆች ያሳያታል። ሽማግሌውም እነዚያ ቅጆች የፈጠርኳቸው በጌም ውስጥ እንደፈለኩ ላጫውታቸው ነው በማለት በንቀት ይናገራል። አንድ ወጣት ወንድ ወደ ሚቺኪ ቀርቦ ሊነካት ሲሞክር ሚቺኪ የጓደኛዋን የሪም ምክር ታስታውሳለች። ከዚህ ምናባዊ ዓለም ለማምለጥ ያልተጠበቀና ያልተለመደ ነገር አድርጊ። ሚቺኪ በድንገት ትጮኻለች። ሽማግሌውም በትራስ ትመታዋለች። ከትራሱ ውስጥ የደም ቀለም ያላቸው ላባዎች ይበተናሉ። ሚቺኪ ሽማግሌው ለጌም የሚጠቀምበትን ብረት ቀምታ የራሷ ደረት ላይ ትወጋለች። ሽማግሌው በድንጋጤ ይጮኻል፣ ምክንያቱም እሷ ስትሞት ጌሙ ሙሉ በሙሉ ይፈርሳል። ሚቺኪ ራሷን በመሰዋት ያንን የጨካኝ ወንዶች መጫወቻ የሆነው ምናባዊ ዓለም አፈራርሰዋለች። በመጨረሻም ነጭ በረዶ በበዛበት ሜዳ ላይ ስትሮጥ ይታያል። ይህም ከጌሙ ወጣ እውነተኛ ነጻነት ማግኘቷን ያሳያል። ሚቺኪ ራሷን መስዋዕት አድርጋ ጌሙን አፈራረሰች። ታሪኩ እዚህ ላይ ያበቃል። ፊልሙ ከተመቻችሁ ቻናላችን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩ።